አገልግሎት በቃ እንደ የጸጋ ስጦታ መዘመር ስለቻልን ብቻ መስበክ ስለቻልን ብቻ የሚሳካ የሚሆን እንዳይመስላችሁ። ኖ ለጊዜው ነው እንጂ መሰረቱ ባህሪ ነውና ባህሪ ሲናጋ ከጊዜ ሂደት በኋላ ያ የምንወደው አገልግሎትም የፐብሊክ ፊገሩ ማለት ነው እሱ መናጋቱ አይቀርም። ዋዳ ሲናጋ አደባባይ የጊዜ ጉዳይ ነው እንጂ ይናጋል። በቃ አገልግሎትን እኮ እንደ ቤት ጌጣጌጦች ይዋቸው። በቃ ጌጣጌጦች ነው። የጸጋ ስጦታ ማለት ቤት ላይ ያሉ ጌጣጌጦች ናቸው። እነሱ ናቸው ቤቱን የሚያሳምሩት። ኦፍኮርስ ቤቱን ግን የሚሸከሙት እነሱ ናቸው አይደል? ስለዚህ ነው በእኛ መሰራት ላይ ማሰብ ያለብን። ቤቱ አጥልቀን ከቆፈር ነው ብዙ የመሸከም አቅሙ ጨምራል። ሲምፕል ሎጂክ ሁላችሁም የምታውቁት ነው። የግድ መሐንዲስ መሆን የለባችሁም ይሄን ለመረዳት። አጥልቀን በቆፈርን ቁጥር በየትኛውም ዌዘር ለረጅም ጊዜ ሳይናጋ ከላይ የተሸከመውን ነገር ሁሉ ተሸክሞ የመቆየት አቅሙ ይጨምራል። ልብ በሉ፣ የማይታይ ባህሪያችን ነው የጸጋ ስጦታችንን እንደሱ ሊያቆየው የሚችለው።